ሰላም ሰላም ውድና የተከበራችሁ የዩቲዩብ ተከታታዮቼ ዛሬ ደግሞ ትንሽዬ የበግ ስጋ ቀይ ወጥ ሰራዋት ማለት ነው። እዚህ ጋር ሽንኩርት ከተናል፣ የተፈጨ ሽንኩርት እና ብዙም ጠበስ አላደረገውም፣ ብዙም ማውላላት ቢኮዝ በርበሬ ትንሽ ነው የማደርገው። ዘይት አደርግበታለሁ። ይሄ ዘይት ግን የከተትኩት በኋላ ላወጣው ነው። ከበሰለ በኋላ ዘይቱ አጥልዬ ፍሪጅ ላይ አስቀምጠውና ፓስታ ስሰራ ብዙ ነገር ስሰራ አጠቀምበታለሁ እና ትንሽ በርበሬ ቲማቲም አደረኩበት። በቃ ምንም ብዙ ሰዓት የሚያስፈልገው አይደለም። በቃ ከድኜው ማብሰል ብቻ ነው። አሁን ልጆቼ ደስ እንዲላቸው ቀይ ወጥ ስለሚወዱ እንጀራ ስላለ የሰራው አንድ የሻይ ማንኪያ ጨው ከተትኩበት። ሌላ ቅመም ምንም አልከተትኩም። ሽንኩርትና ቲማቲም ደግሞ አንድ ላይ ፈጭቻለሁ ቅድም እና ስጋው ደግሞ እንደዚህ የቀቀልኩት ይመስላል። አገንፍዬ ስላጠብኩት ነው። ያው እዚህ ሀገር ታርዶ የመጣ ስጋ ስለሆነ በሙቅ ውሃ ገንፍሎ ማጠብ ግዴታ ስለሆነ ማለት ነው። እና በጣም ቆንጆዬ በጣም ደስ የሚል በጣም ለስለስ ያለ ወጥ ነበረ። እናንተ ደግሞ ቤታችሁ ሰርታችሁ ተጠቀሙበት። ሰላማችሁ ይብዛ። አሁን ትንሽ ሞቅ ያለ ውሃ ላደርግበት ነው። ራሱ ብዙም የሚበልጥ ሳይሆን ብዙም የደረቀ እንዳይሆን ማለት ነው። ይኸው ወጤ እንደዚህ ሆኖ ትክ ብሎ ደርሷል። በጣም የሚጣፍጥ አስባችሁታል። የበግ ወጥ ደግሞ ቀይ ወጥ ተሰርቶ በጣም ደስ የሚል ነበረ። ባይ 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 እላለሁ። መልካም ጊዜ